ኦሮሚያ ውስጥ እኮ ያሉ እስር ቤቶች በነገራችን ላይ ቅድም ለልደቱ ስለገሩ ነበር ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ አይደል የቶርቸር ቻምበር አድርገውታል በትምህርት ቤቶች ኦሮሚያ ውስጥ አሁን ያለው we are not exaggerating ቴዲ you know በአያቴ የኃይለ ሥላሴ መንግስት ታገለ አባቴ የደርግን ታገለ እኔ ወያኔ ስታገል ነበር በእነኛ ዘመን ሁሉ አሁን ኦሮሚያ ውስጥ ያለው አይነት መከራ የመንግስት ብልግና እንደ መንግስት ገደላለ እንደ ግለሰብ ትዘረፋለ እንደ ትዋረዳለና ኦሮሚያ ውስጥ ያለው እኮ I don't know how to explain it is totally different ደቡብ ውስጥ ጭቆና አለ አፈና አለ ግን እንደዚህ አይነት መዳፈርና ምክንያቱም አስቀድሞ የተናገሩት ነገር ስለሆነ ኦሮሚያን ረግጠን ከገዛን በኋላ ሌላውን ኦሮሚያ ላይ ቆመን ሌላውን መከላከል ኦሮሚያን ረግጦ የመስበር ሌላውን ደግሞ በተቻለ መጠን የመከላከል ስራ ነው የምንሰራው ብለው ስለሄዱ ኦሮሚያ ላይ በጣም ከፍተኛ የማድቀቅና የማውደም ስራ ነው የሰሩት